ሄሎ እቃዎቹን አስገባቸው? አዎ ሁሉንም ህገወጥ እቃዎች አስገብቻቸዋለሁ። እሺ ስንት ሰዓት? ከሌሊቱ 9 ሰዓት የምልክልህ አድራሻ ላይ መጥተህ መውሰድ ትችላለህ። የት አለ እቃው? ተረጋጋ፣ ቅድመ መክፈል አለብህ ብሩ። ይኸው የ5 ብሩ ይሄ ነው፣ የ10 ብሩ ይሄ ነው። ታይታችኋል። እንዳትንቀሳቀሱ ቀጥ ብላችሁ ለዚህ ነው ተረስተላችኋል። ህገወጥ ዕቃ እያዘዋወራችሁ ኑ ወደዚህ ዋው አፊል ጉብሌ ታሪኩ 80 ሸሌ በጣም ይከብደኛል። ሸሌ አያቴ ስም ነው። 80 አባቴ ነው። ታሪኩ እኔ ነኝ። ታሪኩ 80 ሸሌ ሲባል በእንግሊዝኛ ለምን አልጠቀመውም ብዬ ሂስትሪ 80 ባርሌዲ ብየዋለሁ። ብዙ ጊዜ ይሳቀቃል መንገድ ላይ ይሄ እኮ የሸሌ ልጅ ነው ሲባል እጅ ላይ ያለው ንቅሳት ምንድነው? እንቁላል ነው እንዴ? ታዲያ ይገርማል። መጀመሪያ እርግብ ነበር የተነቀስኩት። ከዛ ልትለቀም በወረደችበት በሌላ እርግብ አይጣልፉብኝ። ከዛ በንዴት በጸጸት ስሜት ማስተዛዘኛ ነው ይሄን እንቁላል የተነቀስኩት። ከዛ ብዙ ሰው በጸብ አስመስሎ ምናምን ሊሰብርብኝ ሞክሯል፣ ግን አልቻሉ። በቅርቡ ይፈለፈላል የሚል እምነት ነው ያለኝ። እኔ አብርሃም የተባለ ወዳጄ ነው የነቀሰኝ። ይገርማል። ምንም ማታ ተኝቼ መስኮት ሳልዘጋ ነበር ሊመታኝ አይመጣማ። ብርድ ነው መታወት ነው የምልህ። ምን ብርድ መታው? ታዲያ እስኪመታኝ መጠበቅ ነበረብኝ። ሳይቀድመኝ ነው የቀደምኩት። ይገርማል። እኔ አንተ ጋርድ አድርገህ ቅጠረኝ እንጂ አይደለም ዱላ ቃላት አይሰነዘርም አንተ ላይ አይደለም ሰው ዝናብ አይመታ ጥላ ራሱ አይከተልም ከዚህ በኋላ ፈርቶኝ ማለት ነው። ይገርማል። ስንቶና አንተን ቦዲጋርድ ያድርጌ ከቀጠርኩ እኔን ከጥቃት በምን አይነት መልኩ ነው የምትከላከል? በአራት አይነት መንገድ ፎር ቴክኒክስ። ይገርማል። የመጀመሪያው ምን መሰለህ? መተንፈስ በፈረስ ይባል። ልክ ሊያጠቃ ሲመጣ እንዲህ አድርጌ የእግሬን ሁለቱን ጣቶች አፍንጫ ውስጥ ከተውና አሽከርክሬ አንስሬ እጠራዋለሁ ነው። እሺ ሁለተኛው ደግሞ ይወልደ ፈካን በመካን ይባል። ልክ ሲመጣ በዘዴ ሱሪውን አውልቅበትና ባንክም ባላንክም ብዬ ፍሬውን አንካክቼ ለጥ ነው እንግዲህ። ዋው ሶስተኛው ማንቁርት በኮት ይባል። ትንሽ ለማስረዳት ይከብዳል በዚህ ሰዓት እንጂ አስረዳህ ነበር። ለስፔሻል ሆኑ ጠላቶች ነው የምንጠቀመው። ይከብዳል ትንሽ ለማስረዳት። አራተኛውን ግን ማስረዳት እችላለሁ። እሺ አራተኛው ምንድነው? አራተኛው ደግሞ ሱሪ ባንገቴ እንዴት ነሽ አያቴ ይባል። ልክ ሲመጣ እቺ ነው ታሾልና በኩርኩም እምብርቱን ተወጓለ። 3 ቀን አይቆምም ይላል። እኔ በቴስታ ተማትቼ እኮ አስታውቀውብኝ አንዱን ራሱ በጥፊ ስጨው ኮማኒ የገባው ማለት ነው። ከዛ እንዴት በእኔ ምክንያት ሰው እንዲህ አይነት ደረጃ ላይ ይደርሳል ብዬ በጸጸት ስሜት ሆኜ ሆስፒታል ልጁ ልጠይቀው ሄድኩ። ልክ ከኮማ እንደነቃ አያየኝም ሞተ ልጁ። ይገርሙታል ልጅ አልኩት። የሚገርም ነው ግን ምን እየበላ ነው ይሄን ልታከል ይቻልከው? እኔ እኮ እዚህ ከተማው ሳይቀር እኮ አድኜ እኮ ነው የምበለው እኮ ምን የተገኘው ነው። የማትስ አስተማሪ ቀብር የኛ ማትስ አስተማሪ ነበር ጥሩ ሰው፣ ኤክስን ግን ሳያገኛት ነው ሕይወቱ ያለፈው። እኛም ከመፈለግ ተገላገልነው። አረ ምንድነው የሚንቀሳቀስ? እኔ ያለው የሞትኩኝ መስሎ ነው። ኤክሴንም ሳታገኙ የትም ነው ማልሄደው። እኔ ያለው የሞትኩኝ መስሎ ነው። ቻፕተርቱንም ካቆምንበት አሁን እንቀጥለው። ቻልቱና በለጡ ለክላስ ሳትመጡ ደበረኝ እንደሚያቀኝ ቀብር ላይ ስታሽቃብጡ። ባላ የኔ ናሽ ባልኩኝ ክላሴን ስትቀጡ እንዶ መማር የማይፈልግ አልቀጣም ካሻችሁ ብቱ ዮታችሁ 1 2 3ታችሁ ኢንኮምፕሊት ሞልቻለሁ ኢፍና ውጤታችሁ። The best TikToker of all time. ሳይና ሞኒውና አሽቁሪሪሪሪ ህዛው ነሽ ተጉዳሪን ዲንግ ዲሪሪሪንግ ዲሪሪሪንግ ሙቻ መገቢያሽን ፈልጌ ሄይ ላንቺ ብዬ መጥቼ እዚህ ሰፈር ነሽ እንዴ እሙዬ? ከኋላሽ አለ የተያዘው በሊዝ ነው እንዴ እሙዬ? እስኪ ቢላ የዝነ ራሱ ተመልከተው ዞሯል እኮ።
ትፈልጊዋለሽ ማለት አፈጠጥሽበት ብዬ ነው። ትፈልጊዋለሽ ስትለኝ ምን ልበል? የኔ ንብረት እኮ ነው። አሁን የኔ ሆኗል። እሺ የምትፈልገውን ካገኘህ ውጣ በቃ። አጮሽም ድረሱልኝ ምናምን ብሎ መጮህ ቀረ እንዴ? እኔ መጫጫው አልፈልግም፣ ግን ሌላ ነገር ከፈለክ ድጋሚ ገብተህ ብትበረብር ጥሩ ነው። ምንድነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለ? እናትና አባቴ አክብረው ያወጡልኝ የክብር ስም አለኝ። ከፈለግሽ በዛ ጥሪኝ። ማን አልከኝ ስምህ? ሄኖክ። ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት። ሳይህ እንደ ሌሎቹ ሌቦች ማስፈራሪያ ቢጣል ያስክ። የሰረክበትን ዕቃ ያስክበት መንገድ ደግሞ ያስቃል። አወራርህ ውስጥ ቁጣ የለም። ብቻ ምን አለፋህ ካንተ ይልቅ እኔ ነኝ ሌባ የምመስለው። ትሰሚያለሽ? በስራዬ የ5 ዓመት ልምድ አለኝ። እንደዛ ከሆነ ጥሩ። የስራ ልምድህን ትልክልኝና አይቼው ካመንኩብክ እከፍልህና የሆነ ነገር ትሰርቅልኛለህ። የታገስኩሽ አልመሰለሽ? እስኪ ቢላ የዝነ ራሱ ተመልከተው ዞሯል እኮ።